ሊዋጉ ቤንሻንጉል የጦርነት ቀጠና እንድትሆን ህዝባችን እንዲሞት ምድራችን እንዲጠፋ ማለት ነው። በዛ አቅጣጫ ቲክቶክ ላይ ብቻ ሳይሆን ዩቲዩብ ላይ ፕሮግራም ሰርቻለሁ። ገብታችሁ እንድትመለከቱት ጥሬን አስተላልፈዋል። ስለዚህ ቤንሻንጉል የደም መሬት ሊሆን የጦርነት መሬት አርኤስኤፍ በዛ እየመጣ ነው። ከአልቡርሃን ጋር ሊዋጋ አብይ አህመድ መሬቱንና መሳሪያውን ያቃብላል። ቤንዛይድ መሳሪያ ይልካል። በዛ በኩል አልቡርሃን አለ፣ የኤርትራ ታጣቂ አለ። ምጽዋ ላይ ከሁለት ቀን በፊት መሳሪያ ከባባድ መሳሪያዎች ሲራገፉ ነበር። በቤንሻንጉል በኩል ደግሞ ከባባድ መሳሪያዎች እየመጡ ነው። ስለዚህ ክልላችንን የጦርነት አውድማ ሊያረጉብን ነው። ኢትዮጵያ ህዝብ ድምፁ ነው። እኛ ጉሙዞች የቤንሻንጉል ህዝቦች እንጠይቃል። ክልላችንን ቤንሻንጉል የደም መሬት የጦርነት መሬት ሊያረጉብን ነው። የጦርነት መሬት ሊያረጉብን ስለ እያንዳንዱ ብሔር ብሔረሰብ ኢትዮጵያዊ መልእክታችንን ማስተላለፍ መቻል አለበት። መልእክታችንን ማስተላለፍ መቻል አለበት እና ወጣቱ ደግሞ ከዚህ በኋላ ወደ ኢንተርቴንመንት ምንም አይሄድም። ወጣቱን ደግሞ ወታደር ሊያረጉት ነው እና አዶናይ ሶሪ በጣም ስገስጽህ ነበር። እኔ ወታደር ሊያረጓቸው አስበው እንደሆነ አላወኩም። እኔ ከመሰገጥና ከመፈመስ ብትማሩ ይሻላል፣ ብታጠኑ ይሻላል፣ ስራ ብትሰሩ ይሻላል ያልኩት አሚን የተሻለው አማራጭ እሱ ነው ብዬ ነው። ላካ ይሄ የኦሮሞ ብልጽግና እናንተም ወታደር አድርጎ ሊበላችሁ ሲያሳዳችሁ ሲያስራችሁን ያልገባኝ አሁን የገባኝ። አሁን ሳይ ቲክቶከር በሙሉ የተባለ በሙሉ እፈሱት እየተባለ ያዙት እፈሱት እየተባለ ምክንያት የተሰጠው ለምንድን ነው? ከባህላችን ያፈነገጠ ስንት እና ህፃናት ልጆች እየተደፈሩ በሚጣሉባት ኢትዮጵያ ሰው እየታፈነ 20 እና 30 ሚሊዮን በሚጠየቅባት ኢትዮጵያ እነሱን ሳያስር ስንት ንጹሃን እየታረዱ በሚገደሉባት ገዳዩን አፋኙን ደፋሪውን ሳያስር ቲክቶከሮቹ ከባህል ሲጀምር አሁን ስርዓቱ ላይ ያሉት የምን ባህል ያውቃሉ? የትኛውን ባህል ነው የሚያውቁት? እውነት ማን ይሙት የትኛውን ባህል ነው የምታውቁት? ከኢትዮጵያ ባህል ኢትዮጵያን ይታቃላችሁ? ባህል ይታቃላችሁ? ምድረ ዘላን እና ከባህላችን ያፈነገጠ እኛ ከባህላችን ያፈነገጠ ብንል እንደኛ አይነት ሰው ያምርብናል። ይሄ ከባህል ያፈነገጠ ይላል እንዴ? ጄኖሳይደር ስርዓት ሰው ሲያርድና ሲያሳርድ የነበረ ከባህላችን ያፈነገጠ ቲክቶከሮች ከጎናችሁ ነኝ። አሁን ከጎናችሁ አይዟችሁ፣ ከጎናችሁ ነኝ። እኔ እኔ በኦሮሞ ብልጽግና አላሳረዳችሁ። እኔ አላሳረዳ እውነቴን ነው የምነግራችሁ። በኦሮሞ ብልጽግና እኔ አላሳረዳችሁ። ከጎናችሁ አለሁ እያልኳችሁ ቲክቶከሮች ከጎናችሁ አለ። አይደድን ነው እኔ እንደዚህ ሊያደርጓችሁ እንዳልሰሙን ያላወቁ። እኔ በቅንነት እናንተ ታናናሾቼ ናችሁ፣ ትምህርት ትማራላችሁ፣ ስራ ትሰራላችሁ፣ ስራ ትፈጥራላችሁ ብዬ ልመራችሁ ነው። ለካ መንግስት ደግሞ በጎን እናንተን አፋፍሶ ወጣቱን እያፈሰ ወታደር ሊያረጋችሁ ነው። ችን ይወዳል የሰውየው ልጅ። በዛ ላይ ጦርነት የቀጠና ጦርነት እየተዘጋጀ ነው። ቀጥታ ኢትዮጵያ ዳይሬክትሊ የሱዳን ጦርነት ላይ ገብታበታለች። ዛሬ ሂዱና ዩቲዩብ የሰራቱን ገብታችሁ ቀጥታ ከሱዳን ጋር በአልቡርሃንና በሐምዴቲ መካከል ባለው የእርስ በርስ ጦርነት ላይ ኢትዮጵያ ቀጥታ ገብታበታለች ጦርነቱ ላይ። አሁን ብዙ ወታደር ይፈልጋሉ። ሂዱ ጠይቁ። አሁን ኦሮሚያ ክልል ወጣት እየታፈሰ ነው። አዲስ አበባ ወጣት እየታፈሰ ነው። ዛሬ ነዳጅ ጨምሯል። በስንት በ6 በ7 ብር ጨምሯል የነዳጅ ዋጋ። ጋይስ ሶሪ ዋው እኔ ሊበላችሁ እንደሆነ አላወቅኩ። እናንተን በጥሩ መንገድ እመራለሁ ብዬ ይሄንን ተው ይሄን ተው እንደዚህ አትበሉ እንደዚህ አትልበሱ እንደዚህ ምናምን ያልኳችሁ እኔ እናንተን በጥሩ መንገድ ለካ ስርዓቱ ሊያርዳችሁ ሊበላችሁ መስዋዕት ሊያረጋችሁ የሱዳን ገብታችሁ ሊያዋጋችሁ ከኤርትራ ጋር ሊያዋጋችሁ
አማራ ክልል እየወሰደ ትግራይ ክልል እየወሰደ ሊያዋጋችሁ ሊያጋድላችሁ። ዋው I didn't know that መቻወኩ ነው። ሰግጥ ፈምስ እንዳትሉ ምናምን እያልኩኝ ተማር አጥና ምናምን በሉ መቻወኩ ነው። አይዟችሁ አሁን አትሊስት ሰግጠ ፈምስ በቲክቶክም ሰግጣችሁ ፈምሱ ነው የምላችሁ። አይዟችሁ በቃ እኔ ደግሞ እንደዚህ ካልኳችሁ ማንም አይነካ አነጥርልሃለሁ። ችግር የለውም። እኔ ልቀበለው፣ እኔ ልመንበት አለቀ። ከዛ ቲክቶክም ላይ ይሁን ምንም ላይ ይሁን የሚቃወመ ካለ ችግር የለውም። ሁለት አይኑን ቀኝና ግራ ነው ማረግልህ፣ እግሩንም ወደ ኋላና ወደፊት ነው ማረግልህ። ምንም ችግር የለም። ሰግጥ ፈምስ፣ ሰግጥና ፈምስ። ሰግጥና ፈምስ። የ20 ሚሊዮን ብር የ3 ሚሊዮን ብር ልብስ ገዙ፣ የ1 እንኳን ግዙ። አሁን ግዙ፣ የፈለጋችሁትን ሚሊዮን ልብስ ግዙ። ምንም ችግር የለም። ምንም ችግር ቲነችና ሀገሪቷ ስንት ደፋሪና አራጅ ያልታሰረባት እና አዶናይን እነ ምናምንም እየሰበሰበ ማስቀር ጀመርክ። ከዛስ ማሰሩ እኮ ብቻ አይደለም፣ ኤክስኪውዙስ ከባህላችን አፈንግጧል። ከዛስ ወታደር መሆን አለበት። እችን ይወዳል የሰውየው ልጅ። የእስር እንትናችሁ እንዲቃለል የሚሊተሪ ትሬኒንግ መውሰድ አለባችሁ። እሱን ጸጉራቸውን ላጭተው የሚሊተሪ ትሬኒንግ ሊሰጧቸው። እንደዚህ አይነት ነገር ውስጥ ሁላ መጥተዋል ነው እኮ ምላችሁ እናንተ። እኛ እኮ ጓዳ ጎድጓዳ ውስጥ ሰው አለን። ሽን ይወዳል የሰውየው ልጅ። እንዴት ነው የመጣው? ጸጉርን ላጫለን፣ ትሬኒንግ ትወስዳላችሁ ምናምና። ሽን ይወዳል የሰውየው ልጅ። ሽን ይወዳል። የሻቢያው ሰውዬ መጣ ማለት እኮ ነው በጎን የሻቢያው ሰውዬ ሻቢያ መጣ ባጭሩ ማለት ነው ኢትዮጵያ ውስጥ። ዋው እችን ይወዳል ሰውየው ልጅ። ነይ አንቺ ልጅ አለ ያገሬ ሰው። ወይ ጉድ ወይ ጉድ። የእንትን ሲቲዝን ይለኛል ያለው ስርዓት። ሲቲዝን ምናምን ያውቃል እንዴ? አቅም ነው ማወራልህ እኮ ሲቲዝን። ወይ ጉድ ሲቲዝን ነው ምናምን። ወይ ጉድ። እናንተ ሰዎችን አላወቃችሁትም ስርዓቱን። እኔ እኮ 5 ነው 7 ዓመት ሆነኝ እኮ ስነገር ሳስተምር እንደ ዳዊት እየደጋገምኩ ማለት ነው። እንደ ዳዊት እየደጋገምኩ። ስለዚህ አይዞህ አዶናይ፣ አይዞህ አዶናይ፣ we will support you, we back you up, we stand aside። ከጎናችሁ እንቆማለን። ወጣት ቲክቶከሮች ቲክቶከር መሆን አትችሉም ወታደር መሆን አለባችሁ ሲሏችሁ እኛ ከናንተ ጎን እንቆማለን ማለት። በምን የህዝብ ድምጽ ነኛ። የኢትዮጵያ ብሔር ብሔረሰብ አደራና የኢትዮጵያ ህዝብ ኃላፊነት አለብኝ ብዬ ነው ማምነው። ስለዚህ ከጎናችሁ ነው የምንቆም። ኢትዮጵያ ውስጥ ያለው ባህል የሚበላሽ ባህል፣ ሰውን እሳት ውስጥ የሚጠብስ ባህል፣ ዘቅዝቆ የሚሰቅር ባህል